ብሬኪንግ የመኒስ አር ኦፊሻሊ ኢን እንግዲህ ሰበር ዜና ተሰምቷል። ምንድነው የየመኒዎች የየመን ሁቲዎች እንግዲህ ኦፊሻሊ ወደ ጦርነቱ መቀላቀላቸው ታውቋል። እስካሁን ድረስ ይህ ጦርነት ኦልሞስት ወደ አንድ ወር የሆነ ነው። ወደ አንድ ወር በሆነበት ሰዓት እንግዲህ እንዳልተቀላቀሉ ይታወቃል። ኢራንም እነሱን እንግዲህ እንደ ዋይልድ ካርድ ይዛቸው እንደነበር ይታወቃል። በተለያየ ጊዜ እንግዲህ እጃችንን ትሪገሩ ላይ አድርገን እየጠበቅን ነው፣ ትዕዛዝ ኦር የምንገባበትን ሰዓት እያመቻቸን ነው እያሉ የነበረ ቢሆንም በትናንትናው ዕለት እንግዲህ ኦፊሻል ቃል አቀባያቸው ወጥቶ የመጨረሻው የተባለውን ዊ አር ሬዲ የሚል ማስጠንቀቂያ ሰጥቶ ነበር። እንግዲህ ያንን ማስጠንቀቂያ ከሰጠ በሰዓታት ልዩነት ውስጥ የሁቲዎች የባለስቲክ ሚሳይል ወደ እስራኤል መተኮሱ ታውቋል። ኦፊሻሊ ጦርነት ውስጥ ተቀላቅለዋል ማለት ነው ሁቲዎች። ከዚህ በኋላ ምን ያደርጋሉ? ሚሳይል መተኮስ ብቻ ነው ወይስ የኢራን በጣም ኢራን እንደምታውቁት ሁርሙዝ ሰርጥን ዘግታለች። የሁቲዎች ደግሞ ከዚህ በፊት ባብል መንደብን ዘግተው ዲስራፕት የሺፒንግ ሌኖችን ዲስራፕት ሲያደርጉ እንደነበረ ይታወቃል። ስለዚህ እነሱም በዚህ በኩል የሚዘጉት ከሆነ ዓለም ላይ የሚፈጠረው ጫና የበለጠ እንደሚጨምር ይታወቃል። ከዚህ በፊት ደግሞ ኢፌክቲቭሊ ዘግተው ማሳይተዋል። ሁቲዎች ያንን ማድረግ እንደሚችሉ ማሳይተዋል። በየት በኩል አሁን የተቀላቀሉበት ወይ እንግዲህ በምን አይነት መንገድ ይሄዳል የሚለው ገና የሚታይ ነው የሚሆነው። ሚሳይል መተኮስ ብቻ ነው ወይስ ኢራን በደንብ ሁርሙዝን ዘግታ ዓለምን እንዳስጨነቀችው ሁሉ ያንን በጣም ሰክሰስፉል የሆነ ስትራቴጂ በመከተል ባቡል መንደብን ደግሞ ይዘጉና እንግዲህ የበለጠ ዓለም ላይ ጫና ይፈጥራሉ ወይ የሚለው የሚጠበቅ ነው የሚሆነው። ነገር ግን ያው ሁቲዎች ኦፊሻሊ ከአንድ ወር ኦልሞስት አንድ ወር ከ20 ምናምን ቀን በኋላ ጦርነቱን ተቀላቅለዋል ማለት ነው። ይኸውላችሁ ጦርነቱ መነሳቱን ተከትሎ እስራኤል ውስጥ አሁን የተለመደች አንድ ካልቸር አለች። ዳይን ኤንድ ዳሽ ኦር ዳይን ኤንድ ዲች የምትባል ካልቸር አለች። ልንገራችሁ ስለሷ ከመንገራዊ በፊት ዛሬ ማታ የነበረው ከዚህ አሁን ከምነግራችሁ ካልቸር ጋር ስለሚገናኝ ዛሬ ማታ የነበረውን በእስራኤል በኩል የነበረውን ነገር ልንገራችሁ። በሂዝቦላና በኢራን ኮኦርዲኔትድ የሆነ አታክ እስራኤል አዳሩን እንግዲህ በተለያዩ አካባቢዎች ላይ በባሊስቲክ ሚሳይል ስትደበደብ እንደነበረ ነው እየተነገረ ያለው። በተለይ ሆራም ሻርፎር የሚበተነው ደግሞ ከባባድ ጉዳት እያደረሰ እንደነበረ ነው እየተነገረ ያለው። ኮኦርዲኔትድ ነው ከሂዝቦላ ጋር ኮኦርዲኔትድ በሆነ ወይ እንግዲህ የተለያዩ ሴንትራል ቴልአቪቭ ውስጥ የተለያዩ ቦታዎች ላይ ከባባድ ጉዳት እንደደረሰና ኢቨን አንድ ሰው እንደሞተ ታውቋል በአንደኛው ጥቃት። ከዛ ውጪ በብዙ ቁጥር የሚቆጠሩ ሰዎች እንደተጎዱ ነው እንግዲህ እየታወቀ ያለው። ያው በእስራኤል በኩል በጣም የሟቾችና የተጎጂዎች ቁጥር በደንብ እንደሚደረግ ሪስትሪክት እንደሚደረግ ታውቃላችሁ። ለማንኛውም በተለያዩ ቪዲዮዎች ሲወጡ እንዳየነው እንግዲህ ከባባድ ጉዳቶች እየደረሱ ነው። ናው ይህ ጦርነት መነሳቱን ተከትሎ እንግዲህ እስራኤል ውስጥ በየ2 ሰዓቱ ኢንተርቫል ይሰማል ነው የሚባለው፣ ሳይረን ይሰማል ነው የሚባለው። ኢዘር ከኢራን የሚመጣ ኦር ከሂዝቦላ የሚመጣ ሮኬት ስለሚኖር ሳይረን ይሰማል። ሶ ኤቭሪባዲ ወደ ጉሬው ይገባል እና ያ የተለመደ ካልቸር ነው። የተዘጋጀ ነው፣ ሼልተርም የተዘጋጀ ስለሆነ ሳይረን ስትሰማ ትሮጣለህ። ጋሽ ቢኒ አይቀሩ፣ የኢታማዦር ሹሙ አይቀሩ፣ የፕሬዝዳንቱ አይቀሩ ያው ሲደበቁ እያየን ነበረ መሀል ላይ ኢንተርቪው ሁሉ እያቋረጡና ኢትስ ካልቸር ናው። ያቺን ካልቸር ማኒፑሌት እያደረጉ ነው እስራኤላውያን የሚል ቻናል 12 ይዞ ወጥቷል ዘገባ። ምንድን ነው እያደረጉ ያሉት? ዳይን ኤንድ ዲች የሚባል ካልቸር መጥቷል እዛ ማለት ነው። እንዴት ነው? ሬስቶራንት ትገባለህ፣ ትበላለህ፣ ዝም ብለህ ያዛክ ምናምን ትበላለህ። ሳይረን የሆነ ሰዓት ላይ ኢራን ሮኬት መተኮሱ አይቀርም፣ ሳይረን የሆነ ሰዓት ላይ መጮህ አይቀርም። ሳከፍላጥ ብለው ወደ ጉሬ ትሄዳለህ ማለት ነው። እና በእንደዚህ አይነት ካልቸር እንግዲህ የተለያዩ አይነት በጣም ብዙ ቁጥር ያላቸው ሬስቶራንቶች እና እንዲሁም የሾፒንግ ሞሎች በእንደዚህ አይነት ካልቸር እየተጎዱ እንደሆነ እየተነገረ ነው ያለው። ሂደህ ልብስ ምናምን ነገር ትገዛለህ፣ ምናምን ቼክ ታደርጋለህ፣ ትለካለህ፣ ምናምን በእጅ እንደያዝከው ሳይረን ይጮሃል፣ ላጥ ወደ ጉሬ። ይሄ ደግሞ በቃ ካልቸር ሆኗል። እዛ ትበላለህ፣ ላጥና እንደዚህ አይነት ካልቸር ሆኖ እንግዲህ የንግዱ ማህበረሰብ እየረበሸው ነው እየተባለ ያለ ቢሆንም እንግዲህ በኢራን ጥቃት የእስራኤል ሌቦች ጸዴ ላይፍ እየኖሩ እንዳለ ቻናል 12 ብሏል አቅርቧል። which is አሜዚንግ ሰበር። በዛሬው ዕለት እንግዲህ ዶናልድ ትራምፕ ያራዘሙት የ10 ቀን ማራዘሚያ እንደተጠበቀ ሆኖ እንግዲህ ለድርድር እየተጠበቀ ባለበት ሰዓት በዛሬው ዕለት የእስራኤልና የአሜሪካ የአየር ጥቃት 2 ኢራን ውስጥ የሚገኙ የብረት የስቲል ማምረቻ ፋሲሊቲዎች እንደተመቱ በአየር ጥቃት እንደተመቱ ታውቋል። ኤንድረሞንት ደግሞ የሲቪሊያን ኢራኖች የሲቪሊያን ነው ያሉት የየሎ ኬክ የሚባል አለ። የኒውክሌር ከማብላላት በፊት ዩሬኒየሙን ወደ የሎ ኬክ ትቀይራለች። ፕሮሰስ ነው ያ የሎ ኬክ የሚመረትበት ፋብሪካ መመታቱ ታውቋል። የኢራን ኢንፍራስትራክቸሮችን መምታታቸውን ቀጥሏል ማለት ነው አሜሪካና እስራኤል። ይህ የሁለቱ የብረት የስቲል ማምረቻ ፋብሪካዎች እንግዲህ ትልቅ ፋብሪካዎች እንደሆኑና ጉዳት እንደደረሰባቸው ታውቋል በእነዚህ ጥቃቶች። ይህንን እንግዲህ አስመልክቶ የኢራን አጸፋዊ ምላሽ እየተጠበቀ ያለበት ሁኔታ ነው ያለው። የኢራኑ ፎሬን ሚኒስትር አባስ እንግዲህ እዚህ ጋር በምታዩት ትዊት ምን ብለው ትዊት አድርጓል? የአሜሪካው ፕሬዚዳንት ድርድር ምናምን እያለ ቢሰክስም ግን አሁንም ግን ጦርነት እያወጀ ነው። አሁንም ለጦርነት ያለውን አፒታይት እንግዲህ የሚያሳይ ነው ምናምን የሚል ይዘት ያለው ትዊት አድርጓል። ወዲያው እንግዲህ የኢስላሚክ ሪቮሉሽነሪ ጋርዱ አሁን ማስጠንቀቂያ እየሰጠን ያለው ያው የፈረደባቸው ሚድልስት ሀገራቶች ናቸው እንግዲህ ማስጠንቀቂያ እየተሰጣቸው ያሉት። የተለያዩ የሚድልስት ሀገራቶች ውስጥ ያሉትን የስቲል ፋሲሊቲዎች
እንደሚመታ አሳውቋል። እነዚህ ማስጠንቀቂያ የተሰጣቸው እንግዲህ 6 የሚሆኑ የሚድል ኢስት የብረት ፋብሪካዎች እንግዲህ አንደኛው የሳውዲው የሳቢክ የሚባለው የብረት ፋብሪካ ነው። እዚህ ጋር ከኋላ የምታያቸው ሊስቶች ማለት ነው። ሁለተኛው የኢማራት ነው። ሶስተኛው የቀጠር ነው። አራተኛው ደግሞ እንግዲህ የባህሬን ነው። ደን ደግሞ የኩዌት ነው። ደን ደግሞ የሁዳ የሚባል ስቲል ፋብሪካ የት ነው እሱ ደግሞ ያለው እስራኤል ያለ ነው። እና እነዚህ 6 እስራኤል ያለ አንድ እና እንዲሁም ደግሞ 5ቱ ደግሞ ሚድል ኢስት ላይ ያሉ የብረት የስቲል ማምረቻ ፋብሪካዎችን እንግዲህ ኢሚዲየትሊ ልመታ ነው። ስለዚህ ከዛ እዛ ውስጥ የምትሰሩ ሰራተኞች ኢሚዲየትሊ ለቃችሁ ውጡ የሚል ማስጠንቀቂያ ሰጥቷል። እንዲሁም ደግሞ እነዚህ ፋብሪካዎች ውስጥ በ1 ኪሎ ሜትር ራዲየስ ውስጥ የምትኖሩ ሬዚደንቶችም ይህ ጥቃት ተጀምሮ እስኪያልቅ ድረስ ራሳችሁን በማሸሽ ራሳችሁን ሴቭ እንድታደርጉ የሚል ማስጠንቀቂያ ሰጥቷል የኢራን ሪቮሉሽነሪ ጋርድ። ይህ ማለት እንግዲህ ነገራቶች የበለጠ ኤስካሌት እያደረጉና ነገራቶች የበለጠ ኢንፍራስትራክቸር እየተጠቃቃ መሄድ ማለት በጣም ከባባድ ጉዳቶች እርስ በርስ እየደረሱ የሚሄድ ነው የሚሆነው። ለማንኛውም ነገራቶችን የበለጠ ኤስካሌት በሚያደርግ መልኩ እንግዲህ ዛሬ ኢራን ላይ በእስራኤልና በአሜሪካ የተወሰደው ጥቃት አሁን ደግሞ አጸፋ ሊመለስበት ነው። ያም አጸፋ እንግዲህ አውዳሚ ይሆናል ተብሎ ይጠበቃል። ይህም ለጦርነቱ ትልቅ ኤስካሌሽን ነው እየተባለ ነው ያለው። ሰው አይገስ ዊልስ። እስቲ ዛሬ በሚድል ኢስት ጉዳይ እንግዲህ በኢንቦክስ በተደጋጋሚ ከምጠይቃቸው ጥያቄዎች መካከል 3ቱን እንመለስ። አንደኛው ይህ ጦርነት ማንም ያሸነፍ ይመስልሃል የሚል ነው። ሁለተኛው ደግሞ ጦርነቱ በምን መልኩ የሚያልቅ ይመስልሃል የሚል ጥያቄ አለ። ደን ደግሞ ኢራን ሚድል ኢስት ሀገራቶች ላይ የሙስሊም ሀገራቶች የአረብ ሀገራቶች ላይ የምትወስደው አጸፋዊ ምላሽ ልክ ነው ብለህ ታስባለህ ወይም የሚሉ 3 ጥያቄዎች በተደጋጋሚ ስለሚነሱ እነሱን ልመልስላችሁ። አሁን የምነግራችሁ ባይ ዘ ወይ አምናት አን ኤክስፐርት፣ እኔ ዲፕሎማት አይደለሁም፣ ዋር አናሊስት አይደለሁም፣ የጦር አናሊስት አይደለሁም። ኦር አይ ዱ ማይ ቤስት የሆነ ከማነበው ምናምንና እንደ ኤክስፐርት እንደ ትልቅ ኤክስፐርት ምናምን እንዳታዩኝ። ዲስ ኢዝ ማይ ኦፒኒየን ነው የምነግራችሁ። ናው የመጀመሪያው ጥያቄ ማን ያሸንፋል ለሚለው ጦርነት ኢዝ አንፕሪዲክተብል። ማን ያሸንፋል የሚለው ነገር አይደለም። እኛ የጦር አናሊስቶች ራሳቸው የጦር ጀነራሎች የጦር ሳይንቲስቶች ካልኩሌት አድርገው የሚገቡበት ነገር አት ዘ ኤንድ ኦፍ ዘ ዴይ ከካልኩሌሽናቸው ውጭ ሆኖ ይታያል። ሶ ጦርነት ኢዝ አንፕሪዲክተብል። ፕሪዲክት ልታደርገው የምትችለው አይደለም። ምን ሀፕን ያደርጋል የሚለውን ፕሪዲክት ልታደርገው የምትችለው አይደለም። አንዳንድ ምልክቶች ሊያሳዩ ይችላሉ። ፎር ኤግዛምፕል ለምሳሌ ዶናልድ ትራምፕ ከዚህ በኋላ ክሊን የሆነ ድል አይኖራቸውም። በድርድርም ሆነ አሁን እያሰቡት ባለው በእግረኛ ጦርነት የሚባለው ነገር በሁለቱም ክሊን የሆነ ድል እንደማይኖራቸው ፎር ዳት ማተር ኢትስ ሹር። ይሄ እርግጥ የሆነ ነገር ነው። በድርድርም አሁን ካስቀመጡት ፖይንት ኮምፕሮማይዝ ማድረጋቸው ግድ ነው። ደን ደግሞ በእግር ደግሞ ገብተን እንግዲህ የምናደርገው እናደርጋለን የሚሉ ከሆነ ከፍተኛ ካዥዋሊቲ እንደሚያስተናግዱ ኢትስ ግልጽ። ሶ ክሊን የሆነ ድል እንደማይኖራቸው ይታወቃል። ነገር ግን ልክ እንዳልኳችሁ ጦርነት አንፕሬዲክተብል ነው። ነገ ምን ሀፕን ያደርጋል የሚለው ነገር የሚታወቅ ነገር የለም። መስዑድ ፔዜሽካን ዝም ብሎ ታሞ ሞቶ የሚተካው ሰው ሊጠፋ ይችላል። ገባችሁ አይደለ ወይ? ዶናልድ ትራምፕ የሆነ ሰዓት ላይ ምናምን ላጥ ብሎ እድሜያቸውን 80 ምናምን ነው። አሜሪካ በራሷ ጉዳይ ልትጠመር ትችላለች። ነገራቶች አንፕሬዲክተብል ነው ልላችሁ ነው። አንፕሬዲክተብል ናቸው። ነገር ግን እስካሁን ባለው ማን እያሸነፈ ነው ስለሚለው ግን ልናወራ እንችላለን። ያንንም ደግሞ ኢት ዲፔንድስ ኦን ዩር ዴፊኒሽን። ስለ ድል ማለት ምንድን ነው የሚለው የአንተ ዴፊኒሽን ነው ማተር የሚያደርገው። ድል ማለት በሁለቱ ወገኖች በኩል የሞተውን በዚህ ጦርነት የሞተውን ሰው የተገደለውን ሰው ቁጥር ቆጥራችሁ ነው የዚህኛው የበለጠ ስለሞተ እስካሁን ይሄኛው ነው አሸናፊ፣ ወር ትንሽ ሰው የሞተበት ነው አሸናፊ የሚል ዴፊኒሽን ካላችሁ በዛም ልታዩት ትችላላችሁ። ነው የዚህኛው ሀገር ኢንፍራስትራክቸር ከዛኛው ሀገር ኢንፍራስትራክቸር የበለጠ ስለወደመ ያሸነፈው እንግዲህ ይሄኛው ነው የሚል ዴፊኒሽን ልትሰጡት ትችላላችሁ። ሚ ፐርሰናሊ እንደዛ አይደለም ማየው። በተለይ የሞደርን ዋርፌር ላይ እንደዚህ አይነት ነገር የለም። ድሮ እንደምታውቁት ፊት ለፊት ትጋጠማለህ። ብዙ ሰራዊት የሞተበት ያው ሞተበት ነው። ከዛ በኋላ ምናምን ሂደት ትቆጣጠራለህ፣ ከተማ ትይዛለህ፣ ምናምን ታስገብራለህ፣ ባሪያ አድርገህ ትይዛለህ። እንዲህ ነገር የለም። ሞደርን ዋርፌር ላይ ልታይ የምትችለው አላማ ነው። ጦርነቱን የተነሳበት አላማ ማን አሳካ የሚለው ነው። ብዙ ጊዜ እንግዲህ አግሬሰር ነው እንግዲህ አግሬሰር የሆነ ዓላማ ይዞ ይመጣል። እንደምታውቁት የጦርነት በድርድር መሃል ኢራን ነች የተጠቃችሁ፣ በአሜሪካና በእስራኤል እንደተጠቃች ታውቃላችሁ። ሶ አገሯ ላይ ነው ጥቃት የተፈጸመባት። ያ ጥቃት ደግሞ የመጀመሪያው ጥቃት ደግሞ የአንድ ሉዓላዊት ሀገር መሪ ነው የተገደለው። ሶ ያ ብቻ ሳይሆን መሪው መግደል ብቻ ሳይሆን ከመሪው ጋር የነበሩ ከፍተኛ አመራሮችን መግደል ኤንድ ደግሞ 167 የኤሌመንተሪ የገርልስ ስኩል ተመቶ እንግዲህ እነዛ ህጻናት እንደተገደሉ ታውቃላችሁ። ባይ ዘ ወይ ዛሬ የዩኤን የሂውማን ራይት ካውንስል ዩናኒመስሊ ነው ይህንን ጉዳይ ያወገዘው። አሜሪካ ያደረገችውን ያው ሌት ቢሆንም ዩናኒመስሊ ያውግዟል። አሜሪካ ማምናለች፣ በገደምዳሜም ቢሆን አምናለች እሷ እንዳደረገችው። ሶ እንደዚህ አይነት ጥቃት የደረሰበት አንድ ሀገር ራሱን ዲፌንድ እንደሚያደርግ ኢትስ ክሊር። ክብር የሚሰማው ከሆነ ዲፌንድ ማድረጉ የማይቀር ጉዳይ ነው። ሰው ማንም የሀገሩ መሪ ተገሎበት ሀገር ውስጥ ጥቃት ደርሶበት ምናምን ዝም እንደማይል ሁሉ ማለት ነው። ናው እነዚህ አግሬሰሮች ይዘውት የመጡት ዓላማ ምንድን ነው ሲባል ያው እንደምታውቁት መንግስትን መገልበጥ ነው። ለዛም ነው መሪውን አያቶላውን የገደሉት። ግን እስካሁን ድረስ አልተሳካላቸውም። መሳካት ብቻ ሳይሆን ኢራን በደንብ እነዚህን
ዓላማ አክሽፋ ነው ያለችው እስካሁን ድረስ። እንደውም ሆርሙዝን ዘግታ ዓለምን እያስጨነቀች ነው። ዛሬ እኔ አዲስ አበባ ስዞር ነበር፣ በየቦታው የነዳጅ ሰልፍ ነው ያለው። ዋይ አዲስ አበባ ብቻ አይደለም፣ አሜሪካ ብትሄዱ ያው ነው፣ ወደ ኤዥያ ብትሄዱ ያው ነው፣ በዓለም ላይ። ምክንያቱም ዓለምን ሆስቴጅ አድርጋ ይዛለች ኢራን። እንደዚህ እጅ ጠምዝዛ ወደ ድርድር አግሬሰሮቹ መንግስት እንገለብጣለን ምናምን፣ ህዝብ ጠልቶታል፣ ህዝብ የጠላው መንግስት ነው፣ በቃ ያበቃለት ነው ምናምን ሲሉ የነበሩት ኤንድ ተሸንፏል፣ ባሊስቲክ ሚሳይል የለውም ከዚህ በኋላ አሸንፈነዋል፣ ምን አድርገነዋል ሲሉ የነበሩት አግሬሰሮች እንግዲህ ወደ ድርድር ደግሞ ተደራደሩ፣ ኑና ወደ ቴብል ተደራደሩን የሚል ልመናና ኦፈር ልከዋል። ያው እየተለመነች ስለሆነ ኢራን እስካሁን ድረስ እና ኦፈር ልከዋል። ስለዚህ ይህ የሚያሳየው እያከሸፈች እንዳለች ነውና እስካሁን ባለው ዓላማቸውን በደንብ እያከሸፈች ስለሆነች በዛ ዴፊኒሽን ከሄዳችሁ ኢራን ነች እያሸነፈች ያለችው ልትሉ ትችላላችሁ። በጉዳት ደግሞ ከሆነ የምታዩት ሰው በሞተበት ደግሞ ከሆነ ኢራን ውስጥ ብዙ ሰዎች ሞተዋል። ከእስራኤል የበለጠ ኢራን ውስጥ ብዙ ሰዎች ሞተዋል። አሜሪካን በጣም በጣት የሚቆጠሩ ወታደሮች ናቸው የሞቱት። በዛ ብትሄዱ ከሆነ ግን ያ የሚያስኬድ አይደለም። ለምሳሌ በቪየትናም ጦርነት ብታዩ ለምሳሌ አሜሪካን 58 ሺህ ምናምን አሜሪካን ናቸው የሞቱት። በቪየትናም በኩል ግን ኢን ሚሊየንስ ሞተዋል። ያ ማለት አሜሪካ አሸነፈች ማለት አይደለም። ወደ አድዋም ስታመጡት ለምሳሌ ጣሊያኖች ከኢትዮጵያኖች ባነሰ ቁጥር ነው የሞቱት። ግን ይህ ማለት ጣሊያኖች አሸነፉ ማለት አይደለም። ኢትዮጵያኖች ብዙ ሰው ስለሞተባቸው ተሸነፉ ማለት አይደለም። ኢቭን አመራር ራሱ ቢገደልብህ እንደዛ አይደለም። ነገር ግን ዓላማውን ጣሊያን ይዘው የመጣውን ዓላማ አሳክቷል ወይ? ኢትዮጵያውያን ብዙ ሰው ሞቶባቸው ብዙ መስዋዕትነት ከፍለውም ቢሆን ያንን ዓላማ እንዳይሳካ አድርጓል፣ አደናቅፎታል። ያንን ዓላማ ድል ማለት ያ ነው። ዳስ ማይ ዴፊኒሽን። ስለዚህ በዚህ ዴፊኒሽን ከሄድን እስካሁን ድረስ እያሸነፈች ያለችው ኢራን እንደሆነች ግልጽ ነው። እናንተ የራሳችሁ ዴፊኒሽን ሊኖራችሁ ይችላል። ያው እሱ የእናንተ ኦፒኒየን ነው። በዚህ በኩል ይሄ ነው። ሁለተኛው ጥያቄ እንዴት የሚያልቅ ይመስላል የሚለው ኢትስ ኦብቪየስ። በድርድር ካልሆነ በምንም መልኩ ሊያልቅ የሚችልበት ምክንያት የለም፣ መንገድ የለም። ኢትስ ኦብቪየስ። ግን ቅድም እንዳልኳችሁ ፕሪዲክተብል አይደለም ጦርነት። ፕሪዲክተብል ስላልሆነ ነገራቶች አፕል ሊያደርጉ ይችላሉ። እስካሁን በሄደው ፌዝ ግን በድርድር ነው ሊያልቅ የሚችለው። ነገር ግን ድርድር ላይ ስትቀመጥ ሌቨሬጅ የሚባል ነገር አለ። አሁን ለምሳሌ ኢራን ሁርሙዝን ግጥም አድርጋ ዘግታ ነዳጅ በበርሜል $200 ገብቶ ለድርድር ስትቀመጥ የሚኖራት ፓወር እና ሁርሙዝን ተቀምታ በጉልበት ሁርሙዝን ተቀምታ በሁርሙዝ መርከቦች እያለፉ ለድርድር ስትቀመጥ የሚኖራት ጉልበት ይለያያል። አሜሪካን በተቃራኒ ሁርሙዝን አስከፍታ ስትቀመጥና ሁርሙዝ ተዘግቶ ነዳጅ ጠፍቶ ሁርሙዝን ማስከፈት አቅቷት ለድርድር ስትቀመጥ ይለያያል የሚኖራቸው ፓወር። ለድርድር ስትቀመጥ የሚኖርህን ሌቨሬጅ ለማሳደግ በሚል የተወሰኑ መቀጣቀጦች ሊኖሩ ይችላሉ። ለምሳሌ አሜሪካ ሰራዊት ገብቶ ሁርሙዝን አስከፍቶ የሆኑ ቦታዎች ተቆጣጥሮ የሚመጡ ድርድሮችና ያንን ሞክሮ አቅቶት ያም ከሽፎበት ለድርድር ሲመጣ የሚኖረው ፓወር የሁለቱ ተደራዳሪዎች ፓወር ስለሚለያይ ሌቨሬጃቸውን ለማሳደግ የተወሰኑ ሊቀጣቀጡ ይችላሉ እንጂ there is no way ከድርድር ውጭ ሌላ መፍትሄ የሚኖረው አይመስለኝም። በድርድር ነው የሚያልቀው። ግን ሌቨሬጅ ማን ይኖረዋል፣ ማን ኮምፕሮማይዝ ያደርጋል የበለጠ የሚለው ፊውቸር ወደፊት የሚፈታ ነገር ነው የሚሆነው። ሶስተኛው ጥያቄ የሚድል ኢስት ሀገራትን ማጥቀቷ ልክ ነው ወይ የሚለው ነው። እሱም ዲፔንድስ ኦን ዩር ስታንስ፣ የአንተ ስታንስ ነው ዲፔንድ የሚያደርገው። ከኢራን በኩል ከሆነና የተለያዩ ነገራቶች ማምጣት ትችላላችሁ። ለምሳሌ ጦርነቱ ከመጀመሩ በፊት ባይዘው የሚድል ኢስት ሀገራት ይህ ጦርነት እንዳይነሳ ትራምፕን ሲወተውቱ ነበር፣ እረፍ ሲሉ ነበረ። በኋላ ደግሞ የአየር ክልላችንንም የምድር ክልላችንም ዘግተናል ሲሉ ነበር። ግን በተለያዩ ምክንያቶች እየወጡ እንዳሉ ሪፖርቶች ከሆነ እና ደግሞ ኢቭን ለምሳሌ እንደምታውቁት ኩዌት ውስጥ የሶስት የአሜሪካ የጦር ጀቶች የኩዌት አየር ላይ ተመተው ወድቀዋል። አየሩን አክሰስ እያደረጉ ነበረ ማለት ነው። እነዚህ የአረብ ሀገራቶች ምንድነው ጦርነቱ የነሱን አየር ክልል እንዳይጠቀም ቢፈልጉም የምር ፈልገውም ቢሆን ኢዘር አሜሪካ ከነሱ ትዕዛዝ ውጭ ወጣ እየተጠቀመችው ነበረ ማለት ነው ኦር ምናምን ነገር እና በኢራን በኩል እስራኤልን ዳይሬክትሊ አታክ ማድረግ ብችልም አሜሪካን አታክ ማድረግ አችልም። the only way አሜሪካን ልትቆነጥጥ የምትችለው በአሜሪካ ጥቃት እየደረሰባት ነው። the only way አሜሪካ ልትቆነጥጥ የምትችለው አካባቢው ላይ ያሉትን የአሜሪካ ስቴቶች መምታት ነው። በኢራን በኩል ኢራናዊ የሆነ ስታስበው ሴንስ ይሰጣል ነው ልል የምችለው። ከውጭ ሆነ ደግሞ ስታስበው ኖ ልትል ትችላለህ። it depends on your definition። ያም ቢሆን ሚ ፐርሰናሊ በተለይ የአረብ ሀገራቶች ባይ ዘ ዌይ በጣም የወሰዱት በጣም ብልህነት የተሞላበት እርምጃ ምንድን ነው? ይህንን ሁሉ ባለስቲክ ሚሳይልና ድሮን ተቀብለው ኢንተርሴፕት እያደረጉ ወርዶ ጉዳት እያደረሰም ቢሆን አጸፋ አለመመለሳቸው በጣም ብልህነትና ብስለት ያለበት እርምጃ ነው። ቢኮዝ አጸፋ ቢመልሱ ደን ኦፕን ዋር ይሆናል በኢራንና በእነዚህ አረብ ሀገሮች መካከል። ደን አሜሪካ ማይት ቢ ለሁለቱም ነው ዌፐን የምትሸጠው። ይህ ይታወቃል። ባይዘው የአረብ ሀገራት መሪዎች የሚያውቁት ነገር ነው። የአረብ ሀገራት መሪዎች ተሰብስበው ለብቻቸው አይችሉም። ለምሳሌ ኢማራት ብቻዋን መልሳ ከኢራን ጋር ልትዋጋች፣ የኢማራት ህዝብ እኮ ስንት ሚሊዮን ነው? 10 ቤት ራሱ ይገባል እንዴ? የሳውዲ ህዝብ እንኳን ሲቲዝኑ እንኳን 19 ሚሊዮን ነው አይ ቲንክ።
የኩዌት የባህሬን ምናምን ተዋቸው በጣም ትንንሽ ናቸውና የቀጠር እና ብቻቸውን መመለስ አይችሉም። ግን አንድ ላይ ሆነን እንመልስ ቢሉና አንድ ላይ ፓወር አቋቁመው ቢመልሱ አሜሪካ ከዛ ውስጥ ራሷን ፑል አድርጋ በመሳሪያ በሁለቱም በኩል በመሳሪያ በምናን እያስታጠቀች እንደምታጨፋጭፋቸው ያውቃሉ። ብልህነት የተሞላበት እርምጃ የወሰዱት ምንድን ነው? ይህን ነገር ሰስቴን አድርገው ታግዘው መቆየታቸው ብልህነት ያለበት እርምጃ ነው። ኤንድ ደግሞ ያም ሀፕን የሚያደርግ ከሆነ የሙስሊም ሀገራቶችን የመጨረሻ የሚያጨረጭስ ነው የሚሆነው። ይሄ ደግሞ ለማን ነው የሚሰራው? ያው ለእስራኤል ነው የሚሰራው። ይህ ጉዳይ ለእስራኤል የሚጠቀም ነው የሚሆነው እና ይህንን ስለተረዱ በቻሉት አቅም እስካሁን ድረስ ታግሰው መቆየታቸውና መልስ አለመመለሳቸው በጣም ብልህነት ያለበት እርምጃ ነው። ልክ ነው ወይ ልክ አይደለም የሚለውን ጦርነት ላይና አንድ ሀገር ኮርነር ከተደረገ በኋላ ልክ ድመት ለምሳሌ አሯሩጠ ኮርነር ካረከው ማምለጫ ካጣ እንደሚቧጭርህ ምን የማድረግ ያለበት እንደሚያደርግ ኢትስ ክሊር። እና እነዚህ ሚድልስት ሀገራቶች ላይ የአግሬሰሩ የአሜሪካ ቤዞች አሉ። እነዚህ ቤዞች እንግዲህ የሚያደርጉበትን ጥቃት ለመከላከል ያንንም እየቧጨረ ነው ያለው የኢራን መንግስት፣ የኢራን ሪቮሉሽነሪ ጋርድ እና የኢራን መንግስት። ስለዚህ የአንተ ስታንስ ነው የሚወስነው፣ የትኛው ስታንስ ላይ ነው ያለው የሚለው ነው የሚወስነው። ለዚህ መልሱ እና ዲፔንድስ ኦን ዮር ዴፊኒሽን ለማለት ፈልጋለሁ። ኢት ኢዝ ዋት ኢት ኢዝ።